እንዴት እንደምንናችሁ ያላችሁ ሰላም ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ብዙ ቪዲዮዎች ላይ እንግዲህ እየተናገርኩ ነበር። ቻናሌ ሪፖርት የተደረገብኝ እንዳለና እናንተም እንለቅላችሁ ሊንክ በመጠቀም አዲሱን ቻናል ሰብስክራይብ እንድታደርጉልኝ በተደጋጋሚ ተናግሬ ነበር። እናንተም ደግሞ እንግዲህ ኮሜንት ላይ በመግባት ያላችሁን ሀሳብ ሊንኩን ፖስት አድርጉልን ወይም ደግሞ ሊንኩን ኮሜንት ላይ አስቀምጡልንና ገብተን እኛም ቤተሰብ እንሁን የሚል አስተያየቶቻችሁን አይቻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወይ ኮሜንት ላይ አስቀምጡልኝና ያለውን ነገር ከአንተ ጋር ቤተሰብ መሆን እንፈልጋለን ለምትሉኝ እህት ወንድሞቼ፣ አባት እናቶቼ በሙሉ እንግዲህ ዛሬ ይሄንን ቪዲዮ ልለቅላችሁ የመጣሁበት ቀን ነው። ስለ ቪዲዮ አንዳንድ ነገር ወይም ደግሞ ስለ ቻናሉ ለመናገር ስለምፈልግ ምንድነው እየታሰበ ያለው እንግዲህ እስከዛሬ እየሰራን ያለናቸው ነገሮች በእኔም በእናቴም በኩል በብዙ መንገድ መጥተዋል። እኛ ስራችንን ማቆም አልቻለም። እንደዚሁም ደግሞ በጓደኞቼ በኩል በጣም ብዙ አይነት እክሎችን እንዲገጥመን እያደረጉ ይገኛሉ። ከእነሱም ደግሞ እንግዲህ አንዳንድ ጥቃቶችን እየተነዘሩብኝ ስለሚገኙ እኔ ጋርም መደረስ ባለበት መንገድ እየተደረሰ ይገኛል። ያም ምንድነው የምሰራውን ስራ ሙሉ ለሙሉ እንዳቆምና ቻናሌን ዘግቼ ከፊታቸው እንድጠፋ የእናቴን ነፃነት ማወጅ የምንችልበትን መንገድ ለመዝጋት እንግዲህ የተሻላቸውን እየሞከሩ ይገኛሉ። እኔ ደግሞ እንግዲህ እናንተን በመተማመን ቤተሰቦችን ከእግዚአብሔር በታች እንግዲህ እናንተ አላችሁ ብዬ ያለውን ነገር አዲስ ቻናል እየከፈትኩ ይገኛሉ። ያንን አዲስ ቻናል እንግዲህ እናንተ ቤተሰብ ሁናችሁ እንደምታደ